ቢስሚላሂር ረህማኒር ረሂም። እንደሚታወቀው በስልጤ ዞን በሁሉም ወረዳዎች ሃይማኖታችንን የሚያንጸባርቁና ትውልድ የሚቀረጽባቸው ትላልቅና ዘመናዊ መስጂዶች ተገንብተዋል፣ በመገንባትም ላይ ይገኛሉ። ሐቅ ይህ ታሪካዊ ተግባር በየወረዳው ሲተገበር ግን ሚቶ ወረዳ ላይ እስካሁን አልታየም። ምክንያቱም ባጭሩ ስናየው ደግሞ ይህ ወረዳ አዲስ መሆኑ ከምክንያቶቹ ዋነኛው ነው። ምንም እንኳን በሪያድ የምንኖር ሚቶ ወረዳ ተወላጆች በተለያዩ በጎ ስራዎች ከጎረቤት ወረዳዎች በተለይም ከዳሎቻና ላንፍሮ ጋር በመሆን ብንሳተፍም በየወረዳው ሃይማኖታችንንና ማንነታችንን በጉልህ የሚያሳዩትን አንጸባራቂ መስጂዶች አይተናል። በትንሹም ቢሆን ተሳትፈናል፣ ተደስተናል። በዚህች ምድር በየትኛውም ቦታ የሚሰራ መስጂድ የኛ ቢሆንም በአካባቢ ደረጃ ግን የአንድን ማህበረሰብ ማንነት አጉልቶ የሚያሳይ መስጂድ አለመኖሩ አስቆጭቶናል። ሚቶ ላይ ደረጃውን የጠበቀ ራሱን አንጾ የአካባቢውን ብሎም የሀገሩን ህዝብ በዲን ዕውቀት የሚቀርጽ ትውልድ የሚፈራበት ጃሚዕ በሚቶ ወረዳ ስለሌለ የአካባቢው ማህበረሰብ ቢያንስ አንድ ጃሚዕ ይኖረን በማለት በየመንደሩ በአርሶ አደሮች፣ በንግድ ድርጅቶች፣ በየሳምንቱ የገበያ ቦታዎች በመዞር እንስሳትን፣ እህልን እንዲሁም ሌሎችንም በማሰባሰብ የመሰረት ድንጋይ አስቀምጠው የግንባታውን መሰረት ጀምረዋል። አላሁ አክበር። ሆኖም ግን ይህ ግንባታ ከአቅማቸው በላይ ሲሆንባቸው እኛ የአቅማችንን ሰርተናል፣ በመስራትም ላይ እንገኛለን። ነገር ግን ይህ ግንባታ አቅማችንን ስለተፈታተነን እናንተም የአቅማችሁን አግዙን የሚል መልእክት ከኡስታዞችና ከሀገር ሽማግሌዎች ወደኛ ተልከዋል። ሚቶ የወረዳነት ጥያቄዋን ምላሽ ባገኘች ወቅት በሪያድ የሚኖሩ የማህበረሰባችን አካላት ከጎናችን በመሆን የበኩላችሁን አስተዋጽኦ ማበርከታችሁ ታሪክ የማይረሳው በልባችን የተመዘገበ የቅርብ ጊዜ ትውስታችን ነው። እናም የተከበራችሁ የአላህ ቤት ሲያምር የሚያስደስታችሁ ሀያ ዐለ ሰላህ የሚለውን ጥሪ በትላልቅ ሚናራዎች ሲስተጋባ የልብ እርካታ የሚሰማችሁ የኢስላም ልጆች ይህን ጥሪ ተቀብለን ማለትም ከሀገር ቤት በሀገር ሽማግሌዎች የተላለፈውን መልእክት ተቀብለን የቤት ስራችንን ሰርተን ፕሮግራሙን እንድትታደሙ በአላህ ስም በትህትና እንጠይቃለን። የአቡበክር አስተባባሪ ኮሚቴ። ወጀዛኩሙላሁ ኸይረን።